ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ ይሄን የመሰለ በጣም ለሁሉም ነገር ጠቃሚ ነው ሰራር ይዤላችሁ መጥቻለሁ። እሺ ውድ ቤተሰቦቼ ወደ አሰራሩ ስገባ ቀራፋው ለይሙንና ዝንጅብል እዚህ በሎሚ የሚጨምቅበት ነው። እዛው ውሃ ጥጃለሁ። ትንሽ ውሃ ልጨምርበት ሲንተከተክ እንዳያንሰው ማለት ነው። ከዛ ቀራፋውን እጨምረዋለሁ። ይንተከተካል 10-15 ደቂቃ እስከ 20 ደቂቃ ብታንተከተኩት ራሱ ቆንጆ ነው። ከዛ ውድ ቤተሰቦቼ ዝንጅብሉን እፈቀፍቀዋለሁ። ዝንጅብሉን እንደዚህ ፈጽዋለሁ፣ ጨምረዋለሁ እዚህ ጋር ከዛ ሎሚውን እንደዚህ ከዛ አንዱ ሎሚ እንደዚህ ጨምቄያለሁ፣ ጨምረዋለሁ ግላሴ ላይ። ከዛ ይሄ ይፈላል፣ ይተከተካል። ከተከተከ በኋላ ውሃውን እዚህ ሎሚ ጋር ጨምሬ መጠጣት ነው ማለት ነው። እና በጣም ቆንጆ ነው። እኔ ለውጥ ያየሁበት ነው የምነግራችሁ። እኔ አንድ 6 ቀን 5 ቀን ሆነኝ መጠቀም ከጀመርኩ ማለት ነው። ፔሪድ በደንብ የማይፈሳችሁ ያስተካክላል። አንድ ሁለተኛ ደግሞ ሆዳችሁን ፔሪዳችሁ ሲመጣ ሆዳችሁን ለሚቆርጣችሁ እሱን አያማችሁም፣ ይተዋችኋል። ሶስተኛ ደግሞ ለቦርጭ፣ በመጀመሪያ ለቦርጭ ነው። ከዛ ቀጥሎ ፔሪዳችሁን ያስተካክላል፣ ሆዳችሁን አያማችሁም ፔሪዳችሁ ሲመጣ ማለት ነው። 3 ጥቅም አለው እና ሁሉንም ሰርቶልኛል። እኔ ፔሪዴ ብዙ አይፈስም ነበር። አሁን እሱን መጠቀም ከጀመርኩኝ በእውነት ነው የምላችሁ ግርም ነው ያለኝና በቃ ለምን ለጓደኞችስ አላስተዋውቅም ይሄን ነገር ለምን አልሰራላቸውም ቪዲዮ ብዬ ነው በራሴ የተጠቀምኩትን ነው ማሳያችሁ ማለት ነው። ኮሜንት ጻፉልኝ ተጠቅማችሁ 1-4-5 ቀን ህይወትና ፔሪዳችሁ የሚዛባባችሁ ሆዲያችሁን የሚያማችሁ ኮሜንት አድርጉልኝ፣ ታመሰግኑኛላችሁ።
ማታ ማታ ተጠቀሙት። ማታ ማታ እራት ከበላችሁ በኋላ ማለት እራት በጊዜ በልታችሁ ከዛ ልተኙ ስትሉ ጠጡት። ግን አንድ ቀን 2 ቀን አይደለም፣ በተከታታይ 1 ሳምንት ምናምን ሞክሩት። ከዛ የዛኔ ነው ለውጥ የምታዩት። ቦርጭ በተለይ ሳታውቁት በቃ ይጠፋል። ምንም እንጃ ገርሞኛል። እኔ ራሱ ነበረኝ ስፖርት ምናምን ሰራ ነበረ። ግን አሁን ይሄን መጠጣት ከጀመርኩኝ ስፖርት መስራት የለም የለ ራሱ አጠፋልኝ። ለጉንፋን ይሆናል፣ ለብዙ ነገር ነው የሚጠቅመው። ማርያምን ተጠቀሙት። እና ውድ ቤተሰቦች ይበቃዋል። አሁን እንደዚህ አድርጌ ከሎሚው ላይ ይሄን መጠጣት ነው ማለት ነው። ይሄንም እጠጣዋለሁ ጨምሬ። ይሄን ቀስ እያረኩኝ እጠጣለሁ። ከዛ የተረፈኝንም እጠጣዋለሁ። አያችሁ ከለሩ ራሱ እንዴት እንደሚያምር። ሰላም ሁኑልኝ። በሌላ ቪዲዮ እስከምንገናኝ ባይ